ውድ ቤተሰቦች እንደምን ቆያችሁ? ዛሬ በአይነት ላይ የተለ ቪዲዮ ነው ይዤላችሁ የመጣሁት። ፕሮስቲቱሽን በአሜሪካ ሎስ አንጀለስ ስንቶቻችሁ ናችሁ ኢሊጋል እንደሆነ የምታውቁት? በዛሬ ቪዲዮ ብዙ ነገሮች እንዳስቻለው አብራችሁን ቆዩ። ይሄ ቪዲዮ ከ18 ዓመት በታች ናችሁ ባታዩት ይመከራል፣ ባካችሁ እንዳታዩት። በተረፈ ግን የራሴን ኦፒኒየን እና የራሴን አስተሳሰብ ነው እዚህ ጋር አስቀምጡት። እናንተ ደግሞ የራሳችሁን ኮሜንት እና አስተያየት ማስቀመጥ ትችላላችሁ። አብራችሁን ቆዩ። በጣም ተቃል በላይ ነው የሆነብኝ። በጣም መታያቸው በጣም ያንገናቸው ሲያት የምሬ ነው። ራቁቷን መንገድ ላይ እንደዚህ ወክ ስታረግ አታሳዝን? ጋይስ በትንሹ ተረጋግቻለሁ። ያው ለእናንተ ለማሳየት ስል ነው የሞከርኩት። ያው ከአራት ነበሩ ያናገርኳቸው፣ ከአራቱ አንዷን ያናገርኳት። ወይ አሜሪካ ትላላችሁ። ከዛ በኋላ ስንትን ጉድ አሳየሽን። ደፍሬ አንድ ሴት ላናገር ነው ዝም ብዬ ደፈር ያን ሲላናገረው ማርያምን። ሰላም የተወዳችሁ የሚስተር ጃፒ ቤተሰብ ተከታታዮች እንዴት ሰላም አላችሁ? ሰላማችሁ በዚህ ይበልኝ። አዲስ መጣችሁ ሰዎች ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ መገኛው በአሜሪካ ሎስ አንጀለስ ካሊፎርኒያ ውስጥ ነው። ዛሬ ይዤላችሁ መጣው ቪዲዮ ደግሞ ስለ ፕሮስቲቱሽን ወይም ስለ ሴተኛ አዳሪ ህይወት እንዴት ይመስላል በአሜሪካ የሚለው ነው። ወይም ቺቺኒያ በአሜሪካ ምን ይመስላል የሚለው ነገር ነው ላሳያችሁ መጣሁት። በእርግጥ ይሄን ቪዲዮ ሰራው ትንሽ ወጣ ያለ ቪዲዮ ነው። ያው ከ18 ዓመት በታች የሆናችሁ ቪዲዮ ማየት የተከለከለ ነው። ይሄን ቪዲዮ ሰራውት ከአዌርነስ እና ምን ያህል ይሄ ነገር ሴት ልጆችን አፌክት እያደረገ እንደሆነ ለምን እንዴት እንዲሁም ደግሞ ስለ ፊጎሪያ ሂስትሪ ዳስ እናደርጋለን በዚህ ቪዲዮ። በደንብ አሪፍ አርግቼ ነው የሰራውት። ፕላስ ሪስክ ወስጄ ነው የሰራውት። እንደምታውቁት በኤሊዮስ እዚህ ቦታ ላይ በተለይ ፊጎሪያ በሚባለው ቦታ ላይ ትንሽ የጋንጎች ሜምበሮች አሉ። እነዚህን ሴተኛ አዳሪዎች ወይም ደግሞ ፕሮስቲቱሽን የሚሰሩ ሴክስ ወርከሮችን የሚያሰሯቸው ማለት ነው። ስቀርጽ ካዩኝ ምናምን ለኔም ለላይፍ ሪስክ ስለሆነ በጣም ተጠንቅቄ የሰራው ስራ ነው ማለት ነው። በተረፈ ግን ያለው ቪዲዮ ላይ ተመልከቱት፣ አብራችሁን ቆዩ። ሁለት ካሜራ አዘጋጅቻለሁ። አንደኛው እንደዚህ ራሴ የሚቀርጽበት ይሄኛው ካሜራ ሲሆን አንደኛው ካሜራ ደግሞ ይሄው እዚች ጋር እንደምትመለከቱት ሴታፕ አድርጌ ጎፕሮ ነው። በደንብ ይቀርጻል። ዋን ኤሪኬን የሚቀርጸው። ስለዚህ ከውጭ ያለውን ነገር ነው ማሳያችሁ እንዴት እንደሆነ መንገድ ላይ ቆመው ይሄን ስራ እንደሚሰሩ እነዚህ ሴቶች አሳያችኋለሁ ማለት ነው። በጣም እየተስፋፋ ያለ ነገር ነው። በጣም አስፈሪና ከባድ የሆነ ነገር ነው። ያው ፕሮስቲቱሽን የሚያቸው ከ18 በላይ የሆኑ ልጆች አንዳንዴ ልታዩ ይችላላችሁ። በጣም ያንገኑ ሰዎች ልታዩ ይችላላችሁ። ሴቶች ልታዩ ይችላላችሁ። በዚህ ስራ የሚተዳደሩ ሴቶች በጣም ብዙ ነው ያሉት። አሁን ደግሞ በጣም እየበረከቱ በጣም ብዙ ሆነዋል እና ያሳዝናል። እውነቱን ለመናገር የተሻለ ነገር ያለበት ሀገር የተሻለ ኦፖርቹኒቲ መፍጠር የሚችሉበት ሀገር ሆኖ እንደዚህ አይነት ስራዎች በመሰማራታቸው ያው ያሳዝናል። ግን ማናችንም ቢሆን ጀጅ ለማድረግ አይደለም። እዚህ ጋር ግን ይሄን ቦታ አይተ ነው አሜሪካም እንደዚህ አይነት ነገር እንዳለ እንደዚህ አይነት ውስጥ እንዳገቡ በሚል ነው ይሄን ቪዲዮም እየሰራውላችሁ የምገኘው ማለት ነው። ስለዚህ እስቲ አብረን ነው ያለው ነገር መንገድ ስትሬት ያለው እኔ ቮይስ ኦቨር ያረኩላችሁ ሰራላችኋለሁ የምታዩት ነገር እና እስቲ አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን ደግሞም እንዳትረሱ። ወደ መንገዳችን ሄድ። ያው ስትሬቱ እንደምታውቁት ፊጉዌራ ይባላል። በጣም ፌመስ ስትሬት ነው። አብዛኛው ስትሬት ለፕሮስቲቱሽን ለመስራት በጣም ተመራጭ ያደርገዋል። ምክንያቱም እንዳልኳችሁ ለፍሪዌይ፣ ለግሮሰሪ እንዲሁም ለተለያዩ ኢንተርሴክሽኖች ስለሚያገለግል ቦታው በጣም ብዙ ሰው ስለሚገኝበት ነው ኢንተርሴክሽን የተፈጠረው የሚመረጠው ማለት ነው። እና በጣም ብዙ የሆኑ ፕሮስቲቱሽን የሚሰሩ ሴተኛ ወይም አዳሪዎች የሚባሉት ሴቶች በዛ ቦታ ይገኛሉ ማለት ነው። ያው ትንሽ ከብዳል ነው ለመናገር ወርዱ ለመጠቀም ሴተኛ አዳሪ የሚለውን ግን ያው እንደዛ ስለሚባል ነው ፕሮስቲቱሽን በሚለው ወርድ አንድ ጊዜ ተጠቀመዋል ማለት ነው። ለማንኛውም ግን ያው ጋንጎች ምናምን ሊኖሩ ይችላሉ የሚያሰሯቸው፣ ከኋላው ነው የሚቀበሏቸው። ገንዘብ ሲሰሩ ያሉ ሰዎች አሉ። ፕላስ ፕሮቴክሽን ስለሚያስፈልጋቸው እንደዛም አይነት ነገር የሚያደርጉ ሰዎች አሉ ማለት ነው። ካሊፎርኒያ ወይም በኤልኤ ህግ ኢሌጋል ነው። በሎ ኢንፎርስመንት ያስቀጣቸዋል ማለት ነው። ስፔሻሊ በዳውንታውን እና በሳውዝ ኤልኤ አካባቢ በጣም የሆነ ኃይለኛ ፕሮስቲቱሽን አለ። በጣም ሀት የሆነ የሴክስ ወርክ ተራበት ቦታ ነው። ያ ቦታ ይመጣሉ ሎ ኢንፎርስመንቶች ምናምን ነገር ይኖራሉ። ግን ያው እንደዛም ሆኖ ግን እነዚህ ሴቶች ያው ይሄን ስራ ከመስራት ወደ ኋላ አይሉም። አንዳንዶቻቸው ሂስትሪያቸው በጣም ባድ ነው። ያው ምንም አይነት ሂስትሪ አይኖራቸውም። እንደዛ ስላችሁ
እዚህ ሀገር ታውቃላችሁ ክሬዲት ሂስትሪ የሚባል ነገር አለ መጥፎ ከሆነ ስራ ለመቀጠርም ስራ ለማግኘትም በጣም ከባድ ነው የሚሆነው ስለዚህ ኔስቶች ያው በጋንግ ሜምበር ውስጥም ገብተው ሊሆን ይችላል እናማን በዚህ ስራም ገብተው መጨረሻቸው በጣም ሂስትሪያቸው ባዲውንና ሰቤት ከገባችሁ ደግሞ እዚህ ሀገር በጣም ከባድ ነው ስራ ለማግኘትም በጣም ትቸገራላችሁ ስለዚህ እንደዚህ አይነት አማራጭ ያላችሁ ስራዎች ነው እየፈልጋችሁ የምትሰሩት ያው ጃጅ ማድረግ ከባድ ነው ነሲቶች ምክንያቱም የሚገቡበትን ሪዝን አናቅም ለምን እንደዚህ አይነት ስራዎች እንደሚሰሩ ስለማናቅ በጣም ከባድ ያደርጋል እንደዚህ ለማለት ማለት ነው ምክንያቱም ግን ያው ስራው ጥሩ ስራ አይደለም ያው ለማንም አይመከርም ይሄ ነገር እንደገና ሴትነትንም ትንሽ ከበር የሚያወርድ ስራ ስለሆነ ጭራሽ ይሄ ነገር ቢቆም እኔ በበኩሌ በጣም ደስተኛ ነኝ አካባቢ ፖሊሶች ምናምን ሊኖሩ ስለሚችሉ ያው በጣም መጠንቀቅ አለባችሁ ኢቭን እዛ ጋር ፖሊሶች ያያዩ ነው ትንሽ አካባቢ እንደምታዩት ፊጌራ ስትሪት ይሄን ይመስላል ላይክ አሁን ያለው ፊጌራና 76 ስትሪት ላይ ነው ሊከር ስቶሮች አሉ በብዛት ጋር እንደምታዩት ታያችኋል ደም መቀየር አለብኝ ቀስ ብዬ ያሰሩ ስለሆነ ምን አርገው እንደሆነ አይታወቅም በስማ ምን አርገው እንደሆነ አላውቅም ዛሬ እኔም እንዳልታሰር ነው ፈራው እንደምትመለከቱት ነው ትንሽ ሴቶችን እንደምታያቸው ትንሽ ከበድ ይላል እዚህ ጋር ቀስ በመኪናው ሲያናገሩ ያያያቸው ነው አሁን ያሳያችሁ በጣም ይው እንደምታዩት ሪል ነገር ነው ማሳያችሁ ያው ስትሬት ላይ እንዴት አድርገው እየሰሩ እንደሆነ ትንሽ አጠገባቸው ነው ማውራት ስለሚከብድ ነው ምክንያቱም ትንሽ ይከብዳል ግን በየቅያሱ የገባው ነው በፊገራ ቅያስ የገባው ነው ያሳያችሁ አሉት በጣም እንደምትገረሙ ተስፋ አለኝ ሙሉ ማሳየት ይከብዳል ለእናንተ ፊገራ ስትሬት ሙሉ ማሳየት በጣም ትንሽ ከባድ ነው ምክንያቱም በጣም ብዙ ስለሆኑ ማለት ነው ይሄ ገና በቀን ነው እንደዚህ በስተው መታያቸው ቪዲዮ ነው ያው እንደሚገርማችሁ ተስፋ አደርጋለሁ በዚህ ገና በቀን በ4 ሰዓት ነው ይሄንን ነገር የሚጀምሩት ማለት ነው 4 ሰዓት ማለት ያው በኢትዮጵያ ቋንቋ ከቀኑ ወደ 10 ሰዓት አካባቢ ጀምሮ ማለት ነው ሶላሊቱ ሙሉ ይሄን ስራ ሲሰሩ የሚያሩት በብርድ በዝናብ በተለያዩ ወቅቶች ራሱ እንኳን እዚህ ቦታ ላይ ይኖራሉ ማለት ነው ለምን እዚህ ቦታ እንደመረጡት አይገባኝም ያው እንዳልኳችሁ ትንሽ ጎግል ላይ ሰርች ሳደርግ ምናምን ያገኘሁት ኢንፎርሜሽን አለ ይሄን ቦታ ለምን እንደሚመርጡት ያ አብዛኛው ሰው እንዳልኳችሁ ኢንተርሴክሽን ነው ለግሮሰሪ ቀርብ ነው በጣም ትልቅ የሆነ መንገድ ነው አይ ቲንክ እዚህ ጋር ያለው አናግሯት ይዟት ሄዳ አይገርማችሁ ወለ ካሜራውን እናሳያችሁ እየቀረጽኩኝ ያለሁት እና ያለው ነገር ሲናያለን እንዴት እንደሆነ መንገድ እንዴት እንደሚቆሙ ምናምን ታያላችሁ ሞር ደግሞ እየመሸ ሲመጣ ትንሽ በጣም በርከት ያሉ ሴቶች ወጥተው ይሄን ስራ ይሰራሉ ማለት ነው እዚጋም ያቸው ተመልከቷቸው አሁን እዚጋ አንድ ሰው ለማናገር ሞክራለሁ ለማንኛውም
ከተሳካልኝ ማለት ነው። ትንሽ ያው ያከባድ ነገር ነው። ለማንኛውም በዚህ ጋር እንዳልኳችሁ መንገድ ላይ ወጣው እነዚህ ሴቶች መኪና እያስቆሙ ነው የሚያናግሩት። እንዳጋጣሚ ሆኖ ካስቆሙኝ ያው ከባድ ነው የሚሆነው። ለማንኛውም የፊታቸውን መቅረጽ አልችልም፣ ግን በሌላ ካሜራ ያው ልታያችሁ ትችላላችሁ። ከቅርቡ ነው የሚከታተል ሰው ሊኖር ስለሚችል ያው መጠንቀቅ አለብኝ። እስቲ ያት የምሬ ነው ራቁቷን መንገድ ላይ እንደዚህ ወክ ስታረግ አታሳዝኑ? አያችኋቸው? ያው እንደዚህ ሆኖ ነው የሚሄዱት መንገድ ላይ ማለት ነው። ደፍሬ አንድ ሴት ላናገር ነው ዝም ብዬ ደፍሬ አንድ ሴት ላናገር ነው ማርያምን። ዝም በሉሽ። Hey, what's up? How much you say? To play? Yeah. I'll take you for 80. Everything? Where you room? It's 5 minutes away at like 103rd and Western. You don't have to bring me back. Can I get you in my room if you Where's want your to? room? Huh? Where's your room? In 70 Street. 70. Yeah. Okay. How much you say? Everything, right? 100 to go to your room. Oh my god. Oh, 80? We can still do 80. You gonna bring me back? Maybe. I'm not sure. What you mean maybe? If you taking me all the way to Normandy and 70, That's a little bit far for you. how I'm gonna get back? Uber? Maybe. You gonna Uber me? Okay, later on maybe. Can I get your number? You playing? Can I get your number? I'll be right here. እግዚአብሔር ወይኔ ተበልቼ አያችሁ አለ ሰማችሁልኝ? ኦ ማይ ጋድ ኦ ማይ ጋድ ልብ እየመታ ነበር ካሜራውን ታያዋለች ብዬ ማለት ነው። ሰማችሁ አለ ኦ ማይ ጋድ ስደዳደር ለኔ አሁን 80 ብር አለችኝ። ወይኔ ጋይስ በመብርሃንስ በስማ በጣም እየፈራው ነው ያረኩላችሁ። በጣም ጋይስ በትንሹ ተረጋግቻለሁ። ያው ለእናንተ ለማሳየት ስል ነው የሞከርኩት። ያው ከአራት ነበሩ ያናገርኳቸው፣ ከአራቱ አንዷን ያናገርኳት እና ያው የነገረችኝ ፕራይስ ሰምታችኋል። ያው በየሴቱ ይለያያል። ትንሽ ቆንጆ ከሆኑ ምናምን ነገር ይለያያል። በእርግጥ እኔም አልፈልግሽም ሆ እኔ ለካሜራ ብዬ ነው እንጂ ፈለኩሽ ሌላ ነገር አልፈለኩሽም። እና በጣም የምታዩት ነገር ያሳዝናል። እኔ በጣም በትንሹ ነው እያሳያችሁ ያለሁት። ስትሬቱ እንዳለ ፊጌራ ከጫፍ እስከ ጫፍ ድረስ ያለው ስትሬትን ነው ይሄን ቢዝነስ የሚሰሩት። አንዳንዴ ካሜራ ስለያዝኩኝ መኪናዬም ካሜራ ሲተገጠመ ይፈራሉ። ምክንያቱም ፖሊስ እንዳልመስላቸው ይሰጋሉ። ዳስ ዋይ ኢግኖር የሚያደርጉኝ አንዳንድ ጊዜ። የቀደሟ ግን በጣም ደፋር ናት። የእውነቴን ለመናገር አናገረችኝ አራት ሆነው ማለት ነው። እና የሰማችሁት ይመስላል። አሁን ለዚህ ቪዲዮን ምን ተገረማችሁ በኮሜንት ሴክሽናችሁ ላይ ያስቀምጣችሁልኝ። ምን ታስባላችሁ? እስቲ እናንተ ማስተያየት ስጡኝ። ያው ይሄ የአሜሪካ ቺቺኒያ በሉቴ ቦታ በጣም ማውን ያልተገባ ኢንዱስትሪ የሚካሄድበት ቦታ ነው። በጣም ብዙ ሴቶች ገላቸውን የሚሸጡበት ቦታ ነው። እንዴት ነው በአሜሪካ ምድር እየኖራችሁ በጣም በትምህርት አለ ኦፖርቹኒቲ አለ። በጣም ዋን ኦፍ ዘ ላንድ የሚባል ቦታ ነው ያላችሁ። በተለይ ደግሞ ኤልኤ እየኖራችሁ ይሄን አይነት ስራ መስራት እንዴት ታስቡታላችሁ? እውነት
እንዴት ታርጉላ እንዴት ማለት ብዙ ነገር አለ አማራጭ በተለይ ከኛ የተሻለ እንግሊዘኛ ይናገራሉ እነዚህ ሰዎች ከኛ የተሻለ ቋንቋ ይናገራሉ ትምህርት ተምሯል በትንሹም ቢሆን ቤተሰብ ይኖራቸዋል ምናምና እስቲ አስቡት እንደዚህ አይነት ስራ ውስጥ ዛሬ ላይ ራሳችን ማለት መፍረድ አይቻልም ለምን እንደሆነ እንደዚህ ሆነ ለምን እንደዛ ሆነ ብላችሁ መፍረድ አትችሉም እንደምታዩት እስቲ እዚህ ጋር እንደምትመለከቱት ላይክ እያወራችሁ ነው ጋይስ ያው እንደዚህ ነው የሚያወሩት ማለት ነው ራቁታቸውን ሆነው በጣም የሚገርማችሁ ነገር ደግሞ ማለት ነው እውነቱን ለመናገር በጣም ከታዘብኳቸው አንዱ መካከል በጣም ብዙ ከስተመር አላቸው በጣም ይሄን የሚጠቀም እንደዚህ ከሴተኛ ዳሪዎች ጋር የሚወጣ በጣም ብዙ ከስተመር አላቸውና ኢቭን ወንዶችም ብትሆኑ እንደዚህ አይነት ነገር እንዲበረታታ የምታረጉት አንዱ እናንተ ናችሁ ብዬ ነው ማስበው ያ ከስተመር ባይኖር ይሄ ስራ ሊኖር አይችልምና እንዳልኳችሁ ነው ማለት በጣም ብዙ ከስተመሮች አሉ ሌላውም ዜጋ ቢሆን በጣም በእንደዚህ አይነት ነገር የተለከፈሱ ሳለበት እና አሮን ነው ምን ያህል በሽታው እየተስፋፋ እንደሚመጣ በጣም ግራ ነው የሚገባው እስቲ አሮን ነው እስቲ ይሄን ያክል በጣም አላጠን ነው የኤችአይቪ በሽታ እንዲሁም ደግሞ የተለያዩ በሽታዎች ምን ያክል ፐርሰንት እንደሚጨምሩ አላቅም እንዳልኳችሁ የሆነ መኪና አስተናገራየው ፒምፕ ነው መሰለኝ እየተቀረጸች መሆኑን አውቃለች ፈጣሪው ያውጣኝ ዛሬ መሹት አልፈልግም በሰላም ሀገር እኔ እውነቴን ነው የምነግራችሁ በጣም ከቃል በላይ ነው የሆነብኝ በጣም መታያቸው በጣም ያንገናቸው መማር ይችላሉ ራሳቸውን ሰርተው መለወጥ ይችላሉ እኛ እንኳን እኛ ባቅማችን ከአፍሪካ ከሌላ ሀገር የመጣን እዚህ ሀገር መተን ተምረን ሰርተን ጉልበት ስራም 3 ስራም ሰርተን ገንዘብ እናመጣለን ራሳችን እንቀይራለንና ይሄ መንገድ በጣም ስተት ነው እውነት በዚህ መንገድ ምናልባት ህይወታችሁን ለመቀየር የምታስቡ ሴቶች በጣም ትልቅ የሆነ ስተት ነው እየሰራችሁ ያላችሁት ፕላስ ከፈጣሪም ጋር ያላችሁን ነገር ያው ያበላሻችሁት ነው ያላችሁትና በተቻላችሁ መጠን ወደዚህ ስራ ላለመግባት ሞክሩ ባካችሁ ሴቶች ባካችሁ ገላችሁን አክብሩት ጠብቁት ነው የምላችሁ ወደዚህ ስራ ላለመግባት ሞክሩ የተሻለ በቃ የናንተ ቀን ይመጣል የናንተ ያው ችግር ይኖራል ማለት በቤተሰብ በተለያዩ ጉዳዮች ችግር ይኖራል በጤንነትም በተለያዩ ነገሮች ችግር ሊኖር ይችላል በገንዘብም ሊሆን ይችላልና ያልፋል ማያልፍ ነገር የለም ሁሉም ነገር ያልፋል ፈጣሪ ደግሞ የፈጠረን ያው ለምክንያት ስለሆነ ሁላችንም በተቻለ አቅም ራሳችንን ወደዚህ አይነት ነገር ውስጥ ባናስገባ መልካም ነው ብዬ አስባለሁ ያ አይ ሚን ሁላችንም ትንሽ ስጋይ ሙኝት አለበት ስጋይ ነገር ማረግ እንዴት ነው እንፈልጋለን ወይም ደግሞ ስሜቱ አለ ያው እንበላለን ጠጣለን ያው የሚያምረን ነገር ይኖራል ማለት ነው ግን ያን ነገር በተሻለ አቅም ከምንወደው ከምናፈቅረው ሰው ጋር ነገ ህይወታችን ትዳር ነው ብለን ከምናስበው ሰው ጋር ቢሆን መልካም ነው ብዬ አስባለሁ ከዛው ውጪ ግን እንደዚህ አይነት ነገር በመታረጉበት ሰዓት ለበሽታ ተዳረጋላችሁ ኤችአይቪ አለ የተለያዩ በሽታዎች አሉ በህይወታችሁ ትንሽ መጥፎ ወንድ አጋጥሟችሁ ከዛ ተጫውቶባችሁ ከዛ እነዚህ ደግሞ አይነት ስራዎች ውስጥ ሳታቁት ገብታችሁ በዛው ምቀሩ ሴቶችም አላችሁ ለገንዘብ ብላችሁ ምሰሩ ሴቶች አላችሁ ይሄ ስራ እና በተቻለ አቅም ይሄ እንደዚህ አይነት ስራዎች እውነት አንድ ከፈጣሪ ያርቃችኋል ሁለት ደግሞ የራሳችሁ ሜንታል የሆነ ሄልዝ ያመጣባችኋል እንደ ዲፕሬሽን የተለያዩ ነገሮች ኦፍ ኮርስ ብር ታገኙበታላችሁ ግን የምታገኙበት ብር ግን ሰላም ይሰጣችኋል ብዬ አላስብም ሰላም አይሰጣችሁም ይሰጣችሁም አይችልም ምክንያቱም ከተለያዩ ወንዶች ጋር በማደር ምንም አይነት ሰላም ታገኙ አትችሉም ፕላስ ደግሞ ነገ ትዳር ለመሰረቱ ስትሉ ልጅ ልትወስዱ ስትሉ በጣም አፌክት ያደርጋችኋል ብዬ አስባለሁ እና ከዚህ ነገር በተቻላችሁ አቅም ብትርቁ መልካም ነው ከነዚህ አይነት ላይፍ ስታይል ውስጥ ያላችሁ ሴቶች በተቻላችሁ አቅም ብትወጡ መልካም ነው ብዬ አስባለሁ ውድ ተመልካቾች ይሄኛው በአጭሩ ነው ያሳየዋችሁ በጣም ብዙ ነገሮች አሉ ያልተቀስኳቸው ያላሳየዋችሁ ነገሮች ማለት ነው ያው ካለን ጊዜ አንፃር ብዙ ሐሳብን
ለመግለጽ አይበቃም በአንድ ቪዲዮ ብቻ። ነገር ግን እናንተስ ከዚህ ቪዲዮ ምን ተማራችሁ? ምን አገኛችሁ? የእናንተስ ሀሳብ አስተያየት ምን ይመስላችኋል? ይሄ ስራ እውነት ልክ ነው ወይ? በእውነት ብዙ ያልሰጠዋችሁ ኢንፎርሜሽኖች አሉ። አስፈላጊ ነው ብዬ ስላላሰብኩኝ ነው። አንዳንዶቹ ግን ኦፍ ኮርስ እነዚህ ሴቶች በእነዚህ መንገድ ብር አምጥተው ነገ ትዳር ለመስረት አይከብዳቸውም ወይ? ፕላስ የራሳቸውን ህይወት ሳይበላሽም ወይ የሚለውን ነገር እናንተስ ወንዶችም ሆናችሁ ሴቶችም እዚህ አይነት ህይወት ለማውጣት ምን መደረግ አለበት ብላችሁ ታስባላችሁ? ይሄ ለእናንተ እንደ መልሱን ከታች በኮሜንት ሴክሽን እንድታስቀምጡ የምጠይቃችሁ ጥያቄ ነው ማለት ነው። አክብራችሁ አይ ሆፕ ቪዲዮን ሪስፔክትፉሊ እንዳያችሁ ተስፋ አደርጋለሁ። ብዙ ነገር ተማራችሁ በተስፋ አደርጋለሁ። እኔም ከራሴ አንግል የተሰማኝ ነገር ተናገዳለሁ ማለት ነው። ላይክ፣ ሰብስክራይብ፣ ሼር ሌሎችም ድርሱ አርሱ።